መናፍስታዊ አሰራር በኦርቶዶክስ ቤተክርስቲያን ውስጥ ሆነው ቤተክርስቲያኗ የማትፈቅደውን ብለህን ያልከኝ አይደለ? በደንብ አስረግጠው የሃይማኖት አባቶች እንደዛ ስለሚሉ እሺ ቤተክርስቲያኒቱ የማትፈቅደውን ወይም ደግሞ ቤተክርስቲያኒቱ የማትወደውን ስራ ብለህን ያልከውና እኔ ከየት አመጣሁት? ከሰማይ ነው ያመጣሁት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቆላ ልክ እንደ አብነት ትምህርት ቤት እንደ ቆሎ ትምህርት ቤት ገበታ ተዘርግቶ ትምህርት አይሰጥም። ግን የአብነት ትምህርት ቤት ውስጥ ገብተህ በምትማርበት የእድሜ ልክ ዘመን ሁሉ ግን አብረህ ያጠናው የምትሄድ ነው። በአንዳንድ ስመጥር በሚባሉ ሊቃውንት በሚባሉ ልዩ በሆኑ ሰዎች በጳጳስ ሊሆን ይችላል፣ በመርጌታ ሊሆን ይችላል፣ በቆሞስ ደረጃ ሊሆን ይችላል፣ ደብተራ ብለን በተለምዶ በምንለው ደረጃ ሊሆን ይችላል። አልፎ በቤተ ክርስቲያኒቱ ውስጥ አይናማ በሚባሉ ሰዎች ግን ትምህርቱ ይሰጣል። ትምህርቱ ሲሰጥ በነፃ የሚሰጥ አይደለም። ይሄ ጥበበ ሰለሞን ስለሚባል በደንብ አዳምጠኝ። ጥበበ ሰለሞን ስለሚባል ጥበበ ሰለሞንን በትምህርት ደረጃ ማንኛውም ሰው እንዲማረው አይፈቀድም። ጥበብ ነው። ገብቷል? ስለዚህ ያንን ጥበብ ልዩ የሆኑ ሰዎች ናቸው በቤተ ክርስቲያኒቱ ውስጥ የሚያውቁት። እንደገናም ደግሞ ለሚማሩት ሰዎች ደግሞ ወይ በገንዘብ ተሰጧቸው ሊሆን ይችላል፣ አሊያም ደግሞ እንዲሁ በወዳጅነት ሊሆን ይችላል። ትምህርቱን ያስተምሯቸዋል። እነዚህ ሰዎች ቤተ ክህነቱ ውስጥም አሉ፣ ቤተ መንግስቱ ውስጥም አሉ። ገብቷል? ስለዚህ ሲወርድ ሲዋረድ ትምህርትን ተምረን ስንጨርስ የተቀበልነው በቤተ ክርስቲያኒቱ ውስጥ ማንም ሰው የማይጠቀምበትን መጽሐፍ ለኛ ሰጥተውናል። ለምሳሌ የጥበብ መጽሐፍ ተብሎ ተሰጥቷል። ማንም የማይጠቀምበት መጽሐፍ ነው። አዎ መጽሐፍ ነው። የጥበብ መጽሐፍ ለምሳሌ በመናፍስቱ ዓለም ሰዎች የሚሰሩበት አደራረግ ያለው እንዴት በመናፍስቱ ዓለም መመራት እንደምትችል የሚናገር መጽሐፍ ነው። ግን ያንን መጽሐፍ እዚህ ጋር ሰዎች ስለሚጠይቁኝ ነው። መጽሐፉን ማን ነው የሰጡት? የተጻፈው በምንድን ነው? መጽሐፉስ ከየት መጣ? የሚሉትስ ነገር እውነት ነው ወይ የሚለውን በዛው አያይዞ እንዲመልስ እግዚአብሔር ይስጥልኝ። በጣም ጥሩ ጥያቄ ነው። መጽሐፉ ከየትም አልመጣም፣ ከቤተ ክርስቲያን ነው። የቤተ ክርስቲያኒቱ ንብረት ነው። ነገር ግን የቤተ ክርስቲያኒቱን ንብረት ትላልቅ የሚባሉ አይናማ አባቶች ወይም ደግሞ ትላልቅ የሚባሉ መርጌቶች በቤተ ክርስቲያኒቱ ውስጥ መሪ ሆነው ሲቆዩ ያንን መጽሐፍ ለማንም ሰው አይሰጡም። ወሳኝ ለሆነ ሰው ነው የሚሰጡት፣ የሚያስተላልፉት። አንደኛ መጽሐፉ በግዕዝ ነው የተጻፈ። ሁለተኛ ያንን ነገር ለራሳቸው ለሆነ ሰው ነው የሚሰጡት። ምክንያቱም ከዛ ጋር ተያይዞ የሚመጣ ክብር አለ፣ የሚመጣ ጥቅም አለ። ስለዚህ ጥቅሙን ለማንም ሰው አሳልፈው መስጠት አይፈልጉም። በደንብ አዳምጠኝ። ስለዚህ ቤተክርስቲያኒቱ ውስጥ ግን መጽሐፉ አለ ነው እያልኩ። ከትልቅ ይቅርታ ጋር መጽሐፉ ከየት መጣ? ምንጩ መሰረቱ አንድ ወይ በሚስጥር የተያዘ መጽሐፍ ነው። አንዳንድ ሚስጥራዊ መጽሐፍቶች አሉ። የቤተክርስቲያኗ መጽሐፍ ነው ከተባለ በቤተክርስቲያኗ እውቅና አለው በሃይማኖት አባቶች ወይ ቤተክርስቲያኑ እነዚህ ለምን መጽሐፍቶችን አልዘረዝርልህም? እኔ መጽሐፍቶችን ዘርዝሬልህ የቤተክርስቲያኒቱ ንብረት እንደሆኑ ለምን አላስረዳህም? አድማጮችም እነዛም መጽሐፍቶች አገላብጠው ማየት ይችላሉ አይደል እንዴ? አይ ድንገት ክስ እንዲያውና የውሸት ነው ቢባልስ ለምንድን ነው የምከሰው? አይ ይሁን ያሉት መጽሐፍ አሁን ብዙዎቹ ስም ማጥፋት ነው ብሎ ለሚባለው መልስ ስፔሲፊክ የሆነ መልኩ ይሄ መጽሐፍ ማስረጃው ይቀርባል አሉት። መጽሐፎች በታሪክ በሰነድ አሉት፣ በስነ ስርዓት አለኝ። እሺ ቀጥሉ። አለኝ በመጽሐፍ ደረጃም ጽፌዋለሁ እኮ። ይብን በጽዮን ቲቪ ኢትዮጵያም ደግሞ ቪዲዮዎችን ጭኛቸዋለሁ። በጣም ቴሌቪዥን ማለት ነው። አዎ ጽዮን በዚህ ጉዳይ ላይ የሚያተኩር ተከታታይ በመናፍስቱ ዓለም የመጽሐፍቶችን ምንጭና መጽሐፍቶች ከየት እንደመጡ በመጽሐፉ ውስጥ ያለው ይዘት ደግሞ ምን እንደሆነ በደንብ አድርጌ ጽዮን ቲቪ ኢትዮጵያ ላይ አስቀምጬዋለሁ። ቪዲዮውን ማንም ሰው ገብቶ ማየት ይችላል። ከዚህ በተጨማሪ ግን ልነግርህ የምፈልገው ለምሳሌ አውደ ነገሥት ሳጥናኤል አምጦ አይደለም ቤተክርስቲያን ውስጥ ያስቀመጠው። ወዳጅ ሆይ
አውደ ነገሥት የሚባለው መጽሐፍ ቤተ ክርስቲያኒቱ የወለደችውና ቤተ ክርስቲያኒቱ የያዘችው መጽሐፍ ነው። ዛሬም የሆነ ንዋየ ቅድሳት መጽሐፍት ወይም ደግሞ አልባሳት መሸጫ ክፍል አሁን እኔ እናንተ ብንሄድ አውደ ነገሥት መሽለጥ አድርጎ ይሰጠናል። ለምንድን ነው ተቀላቅሎ የሚሸጠው መጽሐፉ? ገዳይ መሆኑ እየታወቀ እውቀቱ የለኝም። አውደ ነገሥት ሲባል ሰማለሁ። አውደ ነገሥት የቤተክርስቲያኗ መጽሐፍ ከሆነ ማለት ነው መጥፎ ነገር አለው ነው የሚሉት። አውደ ነገሥት 100% አጋንንታዊ አሰራር ሰዎቹን ለጥንቆላ የሚያዘጋጅ ሰዎች የሚጠነቁሉበት መጽሐፍ ነው። የኮከብ መቆጠሪያ መጽሐፍ ነው። የአባቶች እውቀት ከሆነ ሳይሆን ብዙ እኔም እኮ እሱ ነው የምልህ። እኔም እኮ ሌላ ምን አለ አሁን ሚስጥራዊ የሆኑ እውቀቶች በጣም ብዙ ስላሉ እኮ ይኸውልህ የአባቶች እውቀት ብለን የአባቶችን እውቀት ማን የሰጣቸው ካልን አጋንንት ነው። ይሄንን እየመረረህም ቢሆን ትውጠዋለህ። የአጋንንት እውቀት ነው ይሄ። የአባቶች እውቀት ብለን ካልን መጽሐፍ ቅዱሳዊ እውቀት ነው ማግኘት ያለብን ከአባቶቻችን እንጂ እኛ በፍየል ቆዳ በፌቆ ብራና በመቃብር አፈር በሰባት የገበያ አፈር በሰባት የፍልፈል አፈር ይሄን አድርገህ ከዛ የምትወዳትን ሴት ቀባት ይላል። ምን ማለት ነው? የአባቶች እውቀት የምትለው እኮ ግልጽ ለማድረግ አንድ ሴት ለማጨስ ወይ ለማፍቀር ለማጨት አይደለም ለማሰር እንበለው እስረኛ በፍቅር ለማሰር ማለት ነው። እንድታብድ ማለት ነው። በሰውየው ፍቅር እንድታብድ ለማድረግ ምንድነው ማድረግ ያለበት ሰውየው? የመቃብር አፈር የገበያ አፈር የሰባት ፍልፈል አፈር የፌቆ ብራና የሚዳቋ ብራና ይሄንን አንድ ላይ አድርገህ በነድ ቀለም ይልሃል። ያንን ጽፈህ ስሟን ታስገባለህ። ይሄ አሁን ያሉት መጽሐፍ ላይ ያለ ማለት ነው። እኔ እኮ አምጥቼ ያሳይሃለሁ መጽሐፉን። አንተ ገንዘብ ካለ ከገዛው አሁን ስንወጣ እንገዛዋለን መጽሐፉን። ችግር የለው። ከየትም አይደለም የምንገዛው ከዛው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳት መሸጫ ውስጥ እናገኘዋለን። አውደ ነገሥትን አየው የሚያሳብዳለው የሚያደነዝዛለው መፍዝዘ ኩናቶ ጠበንጃ አለው ሰዎችን አፍዝዞ የሚቀማ ይሄ ድግምት ከየት ነው የመጣው? አንዴ ከተናገርታ ውድ የሐሌታ አድማጭ ተመልካቾቻችን በዚህ ጉዳይ ላይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቀት ያላቸው መምህራን ለዚህ ትክክለኛ መልስና እውቀት ያላችሁ እንድትመጡ መጋበዝ አለብኝ። የኛ ሆስት አድራጊ ስለሆነን በተለይ ይሄ አሁን ባነሱት መጽሐፍ እውነት ይሄ ቤተክርስቲያን ውስጥ ያለ መጽሐፍ ነው የሚለው የሚመለከታቸውን አካል ጋብዝና በአግባቡ ደግሞ ጠይቃለሁ። ካቆሙበት ይቀጥሉ። በጣም ጥሩ። ከዚህ በተጨማሪ አውደ ነገሥት ርካሽ የሆነ መጽሐፍ ነው። አሁን እኔ ሁሉ ጊዜ መጽሐፍቶች ርካሽ ናቸው እላለሁ። ገብተዋል። የክርስቶስን ደም ያቃለሉ የአባቶችን የወንጌል እውነት ያደበዘዙ ስለሆኑ እነዚህ መጽሐፍቶች ያበሳጩኛል። ርካሽ ናቸው። ቤተ ክርስቲያን አውጥታ ማቃጠል አለባት በአደባባይ። ይሄ ለኔ አይደለም ብላ አውጥታ ማቃጠል አለባት። ለሊቃውንት ጉባኤ ሪፖርት አድርገህ ታውቃለህ? እነዚህ ብለህ እኔ እገባለሁ እኮ አሁንም እኮ እገባለሁ። የት እዚህ ሊቃውንት ጉባኤም ቤተ ክህነትም ገብቼ እኮ እና ሐሳቦቱን አቀርባለሁ። በጣም ደስ የሚል ጥያቄ። ከኛ ይልቅ እኛ በርቱ የሚሉንም አሉ። እውነት ነው። ይሄ ችግር አለው ብለው ሪፖርት አድርጓል ለሚመለከታቸው ለሊቃውንት ጉባኤ። በሚገባ ምን መልስ ተሰጡ? ምላሽ አላገኘንም።